በመንፈሳዊ አጥቃጫ ስፒሪቹዋል ሌቨል ላይ እንዲሁም ደግሞ በዚች በምድራዊ ህይወት በምትኖሩበት አኗኗር ከትላንትና ሳስበው ነገሬ እንደቆመ ይታወቃል የምትሉ ሰዎች ዛሬ አንድ መልእክት አለ። የአንዳንድ ሰው ራዕይ ይንቀሳቀሳል። ከዚህ ምሽት በኋላ ሚዲያ ላይ የምትሰሙ ሰዎች፣ እዚህ የነበራችሁ ሰዎች ነገሬ ቆሟል የምትሉ ሰዎች የእናንተ ነገር ሲንቀሳቀስ አያለሁ። የእናንተ ነገር ሲንቀሳቀስ አያለሁ። በተለያየ ነገስታት ጋር እየተዋጉ እየተፋለሙ ጊዜን ከጨረሱ ኢቭን ኢጅፕት ከተማ ላይ ሲኖሩ ከጨረሱ በላይ የሚገርማቸው ነገር አንድ ተራራ ላይ የቆሙበት ጊዜ ይበልጣል። እዚህ ላይ ሲታስቡ ዘዳግም ምዕራፍ 1 ከቁጥር 6 ሲታነቡት እስራኤል የተለያየ አይዛብ ነገስታትን እያስፈራሩ በሞገስ እና እየመቱ እየተዋጉ የመጡ ህዝብ ናቸው። የእግዚአብሔር ኮቨነንት የእግዚአብሔር ኪዳን ከነሱ ጋር ስለነበረ በብዙ አሸናፊነት የመጣ ህዝብ ነው እስራኤላውያን። በስራ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ በትዳር ዙሪያ ሊሆን ይችላል፣ በሪሌሽን ዙሪያ ሊሆን ይችላል። ጀምራችሁ መንገድ ላይ ድንገት ነገር ስታክ የሆነባችሁ የእናንተን መቆም ኢቭን እናንተ ራሳችሁ ያላወቃችሁ ሰዎች ሲታስቡ ወደኋላ እንደዚህ አልነበርኩም ግን አሁን እንዴት እንደሆንኩ የምትሉ በመንፈሳዊ አጥቃጫ ስፒሪቹዋል ሌቨል ላይ እንዲሁም ደግሞ በዚች በምድራዊ ህይወት በምትኖሩበት አኗኗር ከትላንትና ሳስበው ነገሬ እንደቆመ ይታወቃል የምትሉ ሰዎች ዛሬ አንድ መልእክት አለ። ጅን አምጣ ዲአባይናስ ኮተደደበኒያ ጅን ለኔ አምጣ ትንቢት ሊናገር ነው። አምጣ ይጅን። ከዚህ ምሽት በኋላ የአንዳንድ ሰው ፋይናንስ ይንቀሳቀሳል። ከዚህ ምሽት በኋላ የአንዳንድ ሰው ራዕይ ይንቀሳቀሳል። ከዚህ ምሽት በኋላ ሚዲያ ላይ የምትሰሙ ሰዎች፣ እዚህ የነበራችሁ ሰዎች ነገሬ ቆሟል የምትሉ ሰዎች የእናንተ ነገር ሲንቀሳቀስ አያለሁ። የእናንተ ነገር ሲንቀሳቀስ አያለሁ። አንተ ጋር እግዚአብሔር ሞገስ አለ ሰው ብሎ የሚመሰክርባችሁ ሰዎች፣ አሁን ግን ውስጥ የዛላችሁ ሰዎች፣ አሁን ግን ነገር ድንገት የቆመባችሁ ሰዎች፣ አሁን ግን በማታውቁ ፌላሪት ውስጥ የገባችሁ ሰዎች ይኸው መልእክት እግዚአብሔር እንደዚህ እያለኝ ነው። አምጡ እጃችሁ ቻባሃታኪያስ ካቆማችሁበት እንደገና ትቀጥላላችሁ። ጩሁና አሜን በሉ። ነገራችሁ ካቆመበት አገልግሎት ድንገት ሞገስ ሳይሰማ እየኖራችሁ የነበራችሁ ሰዎች ካቆማችሁበት የሚያስቀጥል ኤንጅሎች በእናንተ ዙሪያ ይሰበራል። አንድ በጣም የሚገርመኝ ታሪክ የእስራኤል ሰዎች በዚህ ለቤተ እስራኤላውያን ብቻ አይደለም። ይሄ መልእክት ዘዳግም መጽሐፍ ላይ ሲቀመጥ ሙሴ ሲናገር ለሚመጡ ትውልድ ሁሉ መልእክት ስለሆነ ነው እና በተለያየ ነገስታት ጋር እየተዋጉ እየተፋለሙ ጊዜን ከጨረሱ ኢቭን ኢጅፕት ከተማ ላይ ሲኖሩ ከጨረሱ በላይ የሚገርማቸው ነገር አንድ ተራራ ላይ የቆሙበት ጊዜ ይበልጣል። እዚህ ላይ ሲታስቡ ዘዳግም ምዕራፍ 1 ከቁጥር 6 ሲታነቡት እስራኤል የተለያየ አይዛብ ነገስታትን እያስፈራሩ በሞገስ እና እየመቱ እየተዋጉ የመጡ ህዝብ ናቸው። የእግዚአብሔር ኮቨነንት የእግዚአብሔር ኪዳን ከነሱ ጋር ስለነበረ በብዙ አሸናፊነት የመጣ ህዝብ ነው እስራኤላውያን። ኢጅፕት ከተማ ላይ ሲታዩ የነሱ ሞገስ ከተጨመረባቸው መከራ ከጽኑ እጅ በልጦባቸው እየበዙ የነበረ ህዝብ ነበር። ግን እዚህ ጋር ሲታነቡ ዘዳግም መጽሐፍ ምዕራፍ 1 ላይ ከ23 ዓመት እስከ 32 ዓመት ያህል ይላል አንድ ተራራ ዙሪያ ላይ ቁጭ አሉ ይላል። ድንገት እየሄዱ ነበር። መሪ አላቸው። እግዚአብሔር ኪዳን ከነሱ ጋር አለ። በጣም ከእግዚአብሔር ሪሊ የሆነ ሚሴጅ የሰሙ ሰዎች ናቸው። ድንገት ግን መሃል ላይ ስታካሩ ቆሙ እና እግዚአብሔር በኮሬብ ተራራ ላይ መጥቶ ለሙሴ ተናገረ። እናንተ የተቀመጣችሁበት በዚህ ተራራ አካባቢ ለረጅም ጊዜ የቆያችሁበትን ተራራ ትለቃላችሁ። እስቲ ጎን ያለው ሰው ተናገሩ። ለረጅም ጊዜ በሉት። ከቆያይበት ተራራ ትወጣለህ በሉት። ረጅም ጊዜ ከቆየህበት መንደር ትወጣለህ በሉት። እስቲ ጌታ ምስክሬ ነው። አፖስቶል ይሄ መልእክት ነው ሲንገር አፖስቶል ሞገስ ሰጣችሁ አሜን በሉ። ረጅም ጊዜ በስራ ላይ ረጅም ጊዜ በአገልግሎት ላይ አንድ ወጥ የሆነ ላይፍ ስታይል ውስጥ የቆየ አንድ ሰው እግዚአብሔር ምስክሬ ነው። እዚህ አመሻሽ በኋላ እግዚአብሔር መንደር ያስቀይራል። አሻሽሉ አሜን በሉ። ከዘዳግም ምዕራፍ 1 ከቁጥር 6 እንደዚህ ብሎ ይነበባል። እግዚአብሔር አምላካችን በኮሬብ እንዲህ ብሎ እንዲህ አለን፣ እነሆ በዚህ ተራራ ለረጅም ጊዜ ቆይታችኋል። ሰፈር ነቅላችሁ ወደ ኮረብታማ
አሞራውያን አገር ጉዞን ቀጥሉ። አሜን በሉ። መልእክት ነው በዚህ የመጽሐፍ ቅዱስ የተጻፈ ስክሪፕቸር አይደለም። ለእናንተ የተገለጠ የዛሬ ሬማ ሆኖ የተገለጠ መልእክት ስለሆነ አሜን በሉ። እስቲ ገፋ አድርጋችሁ ጉዞን ቀጠል በሉት። ከዚያም ወደ አረብ በተራሮቹ ወደ ምዕራብ ወደ ኮረብታዎቹ ግርጌ ወደ ነገብና በባህር ዳርቻቸው ወዳሉት አጎራቦች ሕዝቦች ሁሉ ሂዱ። እንዲሁም ከካናን ምድር እና ወደ ሊባኖስ እስከ ታላቁ ወንዝ እስከ ኤፍሬጥስ ድረስ ዝለቁ። ነሆም ይችን ምድር ሰጥቻለሁ። እንግዲህ እግዚአብሔር ለአባቶቻቸው ለአብርሃም ለይስሐቅ ለያዕቆብ ከነርሱም በኋላ ለዘሮች ሊሰጥ የማላቸውን ምድር ገብታችሁ ውረሱ ይወርሳለሁ። ይህን ቃል ስታነቡ በጣም አንዳንድ ጊዜ መገለጥ ሳይመጣ ጉዞን ያቆመ ሰው አንተ ትቆማለህ፣ እግዚአብሔር አንተን ትንሽ ጊዜ አገልግሎት አቁም ይላል ብሎ መልእክት ሳይመጣ በነገር በመሰናከል በመንፈሳዊ ህይወት ላይ በሚደርስ ችግር ደክሞ አገልግሎት ስራ ያቆመ ሰው ይሄ መልእክት ነው። ድንገተኛ የሆነ ወሬ በትዳር በስራ አገልግሎት ላይ ደርሶበት ያገለግላል፣ ግን የሆነ አንድ ወጥ የሆነ ላይፍ ሲመጣም እዛ ሰው ሲሄድም እዛ የመጣ እየሄደ ሰው ረጅም ጊዜ እዛ ስፍራ ላይ ያየ ሰው ዛሬ ይሄ መልእክት ነው። እግዚአብሔር ስለናንተ በውስጤ ላይ ያስቀመጠ መልእክት ነው። ያ ሀጂ ወላይታ ተቆዳይ ወላይተኛ ሊናገር ሀጂ ማለት ዛሬ ማለት ነው። ሀጂ ኢሲ ያሳይ የሆነ አሮጌ ተራራ የደስ አሜን ማለት እስቲ አሮጌውን ተራራ ይለቃለው በሉት። አሮጌውን ምዕራፍ ይለቃለው በሉት። ጌታ እየተናገረ ግን እየተሰማ ነው። ለእናንተ ድምጽ እንዳለ እየሰማችሁት ነው። ልክ ደስታ እግዚአብሔር እየተናገረኝ ነው ለኔ እናንተ አይደለም። ለዚህ ጉባኤ ላንተ መልእክት እግዚአብሔር እንደዚህ ብሎ ጌታ ምስክሬ ነው። እግዚአብሔር ለረጅም ጊዜ የቆያችሁበት ስፍራ እናንተ ተራምዳችሁ አይደለም። ልክ አንዳንድ ጊዜ ስፒሪቹዋሊ ላይፍ ማለት እንደ ልፍት ነው። በየት አልፎ ነው ሲል የኛ የልፍት አሰራር ስለሆነ እዛ ላይ ነው የሚያገኙት። እና አንዳንድ ሰው አንድ ብሎ ጉዞን ሁለት አይሉ የሆነ የልፍት አሰራር እግዚአብሔር በአንዳንድ ሰዎች ላይ ይጀምራል። አሜን በሉ። በየት አለፍክ ብሎ ሰው እንዲዞር ብሎ ሲጠይቅ የእግር ኮቴ ሳይኖር የሆነ መንደር እግዚአብሔር ይቀይራል። ደስታ ይሄ መልእክት ነው ያንተ። በእውነቴ ነው የምልህ። እጆቻቸውን አምጡ ለኔ። እግዚአብሔር በየት አለፈ ሲንተ እዚህ አካባቢ ነበር እግሩ ኮቴን አላየው ብሎ ሰው እዚህ ሲፈልግ እግዚአብሔር ወደዚህ ያመጣ። ለምን? የእግዚአብሔር አሰራር እንደዚህ ነው። አንዳንድ የእናንተ በር በትዳር የተዘጋ በፋይናንስ በተለያየ ነገር የተዘጋባችሁ ነገር ያላችሁ ሰዎች በመክፈቱ ብቻ አይደለም መወርወሪያውን በመቁረጡ መክፈቱ ለሱ ሊማዱ ነው። አጨብጭቡ ለጌታ ክብር።